እንኳን ደህና መጣችሁ። ይህ ዘ ቲዩብ ነው። ዛሬ ደግሞ ስለ ፕሮፐርቲ ኦፍ ፊዚካል ስቴትስ እናያለን ከሶሊድ ጀምረን ማለት ነው። ቪዲዮም ላይክ በማድረግ ጀምሮ አዲስ የሆናችሁ ቤተሰብ ለመሆን ሰብስክራይብ አድርጉ። አዳዲስ ቪዲዮዎች ሲለቀቁም እንዲደርሷችሁ የቤል ምልክቷን በመንካት ቶሎ ቶሎ እንዲደርሳችሁ ወይም ደግሞ በየጊዜው አዳዲስ ቪዲዮዎች ሲመጡ እንድታውቁ ያስችላችኋል። እንግዲህ ሶሊድ የምንለው ስቴት አንዱ ሲሆን የሶሊድ ምሳሌዎች እነኚህ ናቸው። ስቶን፣ እንዲሁም ደግሞ ሜታል፣ አናደር ውድስ፣ ሌሎች እጽዋት ወይም ደግሞ እንጨት የምንለው ነገር ጠጣር ነገሮች ናቸው ማለት ነው። ከምሳሌዎቹ ስንጀምር ማለት ነው። ስለዚህ አሬንጅመንታቸውን የሶሊድ ስንመለከት እንግዲህ ኦርደርሊ አሬንጅድ ናቸው ማለት ፓክድ ናቸው እያንዳንዱ ምን ፓርቲክልስ ማለት ነው። ስለዚህ የተጠባበቁ የተገናኙ ወይም ደግሞ አሬንጅመንታቸውን ስንመለከት ራሱን የቻለ ቅርጽና ይዘት ያላቸው ናቸው ማለት ነው። ስለዚህ they are highly closed and orderly arranged እንዳለን when you talk about arrangement። ሁለተኛው ደግሞ ሞሽናቸውን ስንመለከት የሶሊድ ፓርቲክልስ they don't flow or move instead they vibrate in ሙቭ የሚያደርጉ ወይም ፍለው የሚያደርጉ አይደሉም፣ ምክንያቱም በጣም የተጠባበቁ ወይም ደግሞ የተገናኙ ስለሆኑ ማለት ነው። ነገር ግን ባሉበት ቦታ ላይ ሆኖ ቫይብሬት ያደርጋሉ ማለት ነው። ስለዚህ ሞሽን ኢዝ ኖት አላውድ ፎር ሶሊድ ፓርቲክልስ ኢንስተድ ዴይ ሜክ ቫይብሬሽን ነው የሚፈጥሩት ማለት ነው። ሶስተኛው ፕሮፐርቲ ስንመለከት ኮምፕሬሲቢሊቲ የምንለው ነው ማለት ነው። ኮምፕሬሲቢሊቲ ማለት ሊጨመቁ ወይም ደግሞ በእጃችን ወደ አንድ ቦታ ኮምፕረስ ልናደርግ የምንችላቸው ፕሮፐርቲ ማለት ሲሆን በሶሊድ ፓርቲክልስ ኮምፕሬሲቢሊቲ ኦልሞስት የማይታሰብ ነው። ቢኮዝ ሬጉላርሊ አሬንጅድ ስለሆኑ ፓርቲክሎቹ በእጃችን ልንጨምቃቸው ብንል የሚጨመቁ አይደሉም ማለት ነው። ስለዚህ they are not compressible ማለት ነው። ስለ ቮሊዩም ኤንድ ሼፕ ነው የምናወራው። ሶስተኛ ፕሮፐርቲ ሶሊድ ፓርቲክልስ have definite shape and volume የራሳቸው የሆነ ቅርጽና ይዘት አላቸው ሶሊድ ፓርቲክልስ ማለት ነው። በእቃው የሚመሰረቱ አይደሉም። ራሳቸውን ችለው ቮሊዩም አላቸው፣ ራሳቸውን ችለው ቦታ የሚይዙና ቅርጽ አላቸው ማለት ነው። ይህን ብንመለከት የእቃውን ቅርጽ ሳይሆን የራሱን ቅርጽ ይዞ ቮሊዩምም አለው ማለት ነው። ሌላው ፕሮፐርቲያቸው ደንሲቲ ነው። እንግዲህ ዳር ደንሰንስ አር ኦል ስቴትስ ሌሎቹ ጋዝና ሶሊድ አንድ ላይ ተጨምቀው እንኳን ሊደርሱበት የማይችሉ ደንሲቲ አላቸው ሶሊድ ፓርቲክልስ። ስለዚህ ዳር ደንሰር ማለት ነው። ከሶስቱ አንጻር ደንሲቲያቸው ከፍተኛ ነው ማለት ነው። ቢኮዝ they have integrated እያንዳንዱ ፓርቲክል የተገናኘ በመሆኑ ማለት ነው። ስለዚህ ሌላኛው ፕሮፐርቲያቸው ደግሞ ፕሬሸር ነው ወይም ደግሞ ፕሬሸር የምንለው ማለት ነው። they exert pressure toward gravity ፕሬሸራቸው ወይም ደግሞ ግፊታቸው በግራቪቲ በኩል ነው የሚሆነው ማለት ነው። ስለዚህ their pressure is exerted toward gravity ወደ ግራቪቲ ነው ግፊታቸው የሚሆነው ማለት ነው። ስለዚህ እነኚህ ግራቪታቸው toward ግራቪቲ ነው የሚሆነው ማለት ነው። ሌላኛው ዲፊውዥን ነው። they are difficult to ዲፊውዝ ለማድረግ ዲፊካልት ናቸው ሶሊድስ ዲፊውዝ የሚያደርጉ አይደሉም። ቢኮዝ there is no intermolecular space between them በእያንዳንዱ ፓርቲክል ኢንተርሞሌኩላር ስፔስ ስለሌለ ስፔሳቸው በጣም ዝቅተኛ ስለሆነ ዲፊውዝ ለማድረግ ይቸገራሉ ማለት ነው። ዲፊውዝ ለማድረግ ይቸገራሉ። እንግዲህ ዲያግራሙን ስንመለከት የሶሊድ ፓርቲክልን ሬጉላር የሆነ አሬንጅመንት ወይም ደግሞ ኦርደርሊ አሬንጅድ ናቸው ማለት ነው እነኚህ እና ለዛ ነው ዲፊውዥን የሚያስቸግራቸው ማለት ነው። ፍሎ ማድረግ የሚቸገሩት ማለት ነው። አንዱ ባንዱ ፓተርን ሰርተው ኮንክሪት የሆነ ፓተርን እና ስቴጅ ይኖራቸዋል ማለት ነው። ይህን ይመስል ነበር የዛሬ